ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ቢሮ ላይ ብዙ ልጆች ስራ አጣችሁ የተቀመጣችሁ አላችሁና መጀመሪያ ስንመጣ ለምን እንደመጣን ማወቅ አለብን። ምክንያቱም ማለት ስራ መምረጥ የለብንም። ያገኘነውን ስራ ሰርተን በጊዜ ወደ ሀገራችን መግባት ነው ያለብን እና ምን ለማለት ፈልጌ ነው? እኔ ያየሁት ነገር ስላለኝ ነው። ማለት ቢሮ ላይ 3 ቀን 4 ቀን ተቀምጬ ነበርና 2 አመት ሞልተውም ቢሮ ይመጣሉ ሀገራቸው መግባት ሳይፈልጉ ሲቀሩ ለምን መጣችሁ ሲባሉ ደሞዝ አልጨመረኝ አሉ ይላሉና እኔም ብዙ ልጆች አብረን ስለነበርን ጠይቄያቸው ነበርና አንዷ 2 አመት ጨርሳ መጣች። ለምን መጣሽ እዛው ጨርሰሽ አትሄጂም ስላት ደሞዝ አልጨምረኝ አሉ አለች። እና ሁሉን ነገር ግን ሳሙና የሻምፖ ምናምን እነሱ እንደሚችሏት ከደሞዟ ውጭ ነው የነገረችኝ። እና በቃ ምግብ ነው የምሰራው አለች። ስራ ብዙ ነው አለች እና 2 አመት ተቀምጣ ሌላውንም ጊዜ መጨረስ ነበረባት። ግን ከዛ በኋላ መጣ ስራ የለም። ትሄዳለች ትመጣለች፣ ትሄዳለች ትመጣለች፣ አልተመቻትም። ስለዚህ መጀመሪያ የመጣንበትን አላማችን መርሳት የለብንም። ምክንያቱም ከቤተሰባችን ከሀገራችን ስንወጣ እንደ ቤታችን ወይም እንደ ሀገራችን ስራ መርጠን መስራት የለብንም። የራሳችን በቃ ከዚህ በቃ ምኑንም ነገር ይሁን ማናውቀውንም ቢሆን ከሰዎቹ እየተማርን ወይም ደግሞ ሌላ የሚያውቁ ልጆች ካሉ ከነሱ እየተማርን መስራት አለብን እንጂ ገና ይሄ ምግብ መስራት አልችልም፣ ልጅ መያዝ አልችልም እያለን ስንገባ ስንወጣ ስንገባ ስንወጣ ጊዜያችን ይሄዳል። እድሜያችን ላይፋችን ብዙ ነገር በብዙ ነገር እንጎዳለን። እና ምን ለማለት ፈልጌ ነው? በቃ ያገኘነውን ስራ እንስራ ማለት እኛም በማይጎዳ መልኩ ልጅ መያዝ ከሆነ ልጅ መያዝ፣ ምግብም ከሆነ ማናቅ ከሆነም ሰዎቹ እንዲያሳዩን ማድረግ። እንደዛ ካልሆነ ከአንዱ ቤት 1 ሳምንት ቆይተን ከአንዱ ቤት 1 ወር ቆይተን ምንወጣ ከሆነ ጊዜያችን እየሄደ ነው የሚሄደው። ማለት እኛ በተቀመጥነው ቁጥር ጊዜያችን ይሄዳል፣ እድሜያችን ይሄዳል። ስለዚህ ጊዜያችንም እድሜያችንም መጠቀም አለብን። በሰው ሀገር መጨረስ የለብንም። ስለዚህ ያገኛችሁትን ስራ ስሩ። እኔ ብዙ ልጆች እዛ እኔ ራሱ መጀመሪያ እንደመጣሁ በጣም ነበር የደነገጥኩት እና ቀጥታ ቢሮ ነበር የመጣሁት። በጣም ነው የደነገጡት የእውነት ማለት ነው። በጣም ብዙ አብሾች አሉ። ምን ሆናችሁ ነው ምናምን እያልኩ ስጠይቃቸው በቃ ምግብ መስራት አልችልም፣ ወይም ልጅ መያዝ አልችልም፣ ወይ ሰዎች አልተመቹም፣ ወይ ቤተሰብ ብዙ ነው ይላሉ። እና ያን ሁሉ ችለን ነው መስራት ያለብን። የምናማርጥ ከሆነ በጣም ከባድ ነው። ስለዚህ ያገኘነውን ስራ እንስራ እላለሁ። ማለት ከደሞዛችን ውጭ ሻምፖ፣ ሳሙና፣ ሁሉ ነገር የሚያስፈልገን ነገር ከደሞዛችን ውጭ እነሱ ካገዙን፣ ስራችን ደግሞ በረፍታችን ሰዓት ራሳችን ማስከበር አለብን። በረፍታችን ሰዓት ባለን ጊዜ ማረፍ፣ ስራ በዛብን ብለን መውጣት የለብንም። በቃ እረፍታችን በአግባቡ መጠቀም መተኛት አለብንና እንደገና ደግሞ ምግብ የሌለበት ቤት ሊኖር ይችላል። ስለዚህ ምግብም ያገኘነውን ይሄን አልበላም ሳንል ምግብም መብላት አለብን ያገኘነው። ምክንያቱም
ከሰው ሀገር ነው ያለነው። ማንም እዚህ እንጀራ ካልበላሁ ምናምን የለም፣ የት ይመጣል? ስለዚህ ያገኘነውን ምግብ መብላት አለብን። ያገኘነውን ስራ ሰርተን በጊዜ እድሜያችን ሳይሄድ ጉልበታችን ሳያልቅ ሀገራችን ገብተን የራሳችን ስራ እየሰራን ትዳራችን ይዘን ልጆች ወልደን መኖር አለብን እንጂ እዚህ ገና 10 ዓመት 20 ዓመት ገና ቁጭ ብለን አርጅተን መውለጃችን ሰዓት ያልቃል። ሁሌም ቁጭ ብሎ እድሜያችን አይጠብቀንም። የሴት ልጅ ደግሞ መውለጃዋ ሰዓት ያልፋል። ስለዚህ ጊዜያችን በአግባቡ እንጠቀም እላለሁና አንዳንድ ልጆች እንዴ ኧረ ለምን እንደዚህ እሰራለሁ እንዴ እንደዚህ ስራ ብዙ ልጆች መያዝ አልፈልግም፣ ምግብ መስራት አልፈልግም አትበሉ። ያገኛችሁትን ስሩ እህቶች። የሰው ሀገር እንደ ሀገራችን አይደለም። ስለዚህ ባለን ነገር ጊዜያችን በአግባቡ ተጠቅመን ወደ ሀገራችን እንሂድ እላለሁ። በተረፈ ሻምፖ፣ ሳሙና ምናምን ግዴታ አስገዟቸው እነሱ ከደሞዛችሁ ውጭ ማለት ነው። ደሞዝ ደግሞ ከ2 ዓመት በኋላ ነው። አንዳንድ ቤት አሪፍ ከሆኑ 2 ዓመትም ሳይሞላ ይጨምራሉ። አንዳንዶች ደግሞ 2 ዓመት አልፎ የማይጨምሩ አሉ እና ያንን ያው እንግዲህ በትዕግስት ማለፍ ነው ማለት። የኛ አገር ቢሮ የእኛን መብት አያስከብሩልንም ታውቃላችሁና የሌላ ሀገር ዜጋዎች መብታቸው በጣም ነው የሚከበር፣ በጣም ማለት ነው። እና የኛ ቢሮዎች መብታችን አያስከብሩልም። እረፍታችን ሰዓት ማለት አሁን ስንሰራ ውለን ከምሳ በኋላ 2 ሰዓት ወይም 1 ሰዓት ማረፍ አለብን፣ ግዴታ ነው። ወረቀቱ ይላል። በወር 1 ቀን እረፍት አለ፣ ወረቀቱ ላይ አለ። አገራችን 2 ዓመት ጨርሰን ስንሄድ ካልሄድን የትኬት ግዴታ ነው። ያ ሁሉ የለም። ሲያመን በራሳችን ብር ነው የምንታከም። በቃ ግን ኢንሹራንስ አለ ይባላል። ሰው አሁን ሲታመም በራሱ ብር ለምንድን ነው የሚታከመው? ማለት ኢንሹራንስ ካለ ለምንድን ነው በራሳችን ብር የምንታከመው? ይሄን ሁሉ ከበራ አያደርጉልንም እና ራሱ ከአንድ ቤት ገብተን እስከምንሄድ ድረስ በቃ ምንም የት ወደቃችሁ የት አላችሁ አይሉንም። ስለዚህ ራሳችን እየተንከባከብን ራሳችን እያስከበርን ካልሆነ በጣም ችግር ነው። የሌላ ሀገር ዜጋ ስራ እንኳን ሲበዛ ማለት ነው። እኔ አሁን ሌላ ዜጋ ናት አብራኛለች እና ስራ ከበዛ ወይም ሴትዮዋ ከጮኸችባት ደውላ ነው የምትናገረው። የምሬን ማለት ነው። ደውላ ትናገራለች። አፋቸውን ያዘጓቸዋል ማለት ነው። እኛ ግን ቤቱ አልተመቸኝም፣ ስራ ብዙ ነው ብለን ብንደውል እንኳን ምን ከዚህ ሁሉም ቤት ያው ነው፣ ቁጭ ብለሽ ስር ይዘው የመጣሽበት አይደል እንዴ ምናምን ነው የሚሉ። እግዚአብሔርን እንደዛ ነው የሚሉ እና ለምን እንደሆነ ባላቅም ችግሩ ያው ከላይ ነው ችግሩ እና የኛ መብታችን የሚያስከብርልን ስለሌለ ራሳችን መብታችን ማስከበር አለብን። ወረቀቱን ይዛችሁ ትመጡ አይደለ ከቢሮ ይሄው ይሄ ነው የሚለው። እረፍት ሰዓት አለኝ፣ በወር እረፍት አለኝ፣ መውጣት እፈልጋለሁ፣ ከምሳ በኋላ መተኛ ትፈልጋለሁ፣ ይኸው እዚህ ጋር ወረቀቱ እንደዚህ ነው የሚል ብላችሁ በትህትና አስረዷቸውና አንዳንዶቹ ሊሰሙ ይችላሉ። አንዳንዶች ደግሞ እኔ እንደዚህ አይደለም ያመጣሁሽ፣ ልታርፊ ነው ወይስ ልትተኝ ነው እንደ ያመጣሁሽ፣ ልትሰሪ ነው እንጂ ይላሉና እንደ ሰዎቹ ነው። እግዚአብሔር የሚፈሩ አሉ፣ እግዚአብሔርን ደግሞ የማያውቁም የማይፈሩም አሉና ምን ለማለት ነው? ራሳችሁን በቃ ራሳችሁ አስከብሩ፣ ራሳችሁን ተንከባከቡ። ባላችሁ ነገር ምግብን ባገኛችሁት ያገኛችሁትን ብሉ፣ ጠጡ። አሁን ደግሞ ሙቀት ነው፣ በጣም ከባድ ነው ሙቀቱ ደግሞ እና የኛ
ቢሮዎች እግዚአብሔር ልቦና ይስጣችሁ ነው የምለው። የእውነት ልቦና ይስጣችሁ። እንዴ እኔ ተቸግሬ ወይም ርቦኝ ወይም ደግሞ ሰዎቹ ሳይመቹ ቀርተው ደውዬ እንዴ ካረዱኝ ምን ይሰሩልኛል? ምን ያደርጋሉ? እና የሌላ ዜጎች የእውነት በቃ እኔ በጣም ነው የምቀናው በሌላ ዜጋ ቢሮዎች እና በጣም ነው የሚያስደስቱት። ያው በቃ የሆነ ነገር አይደለም እንደዚህ መጥፎ ነገር አረብስማ ደስን የሚሉና የእኛንም እንደሌላ አገር ዜጋዎች ቢሮአችን ጥሩ እንዲያደርግልን ጸሎት አድርጉ። እስኪ ጸሎት አድርጉ። ያው መልስ ከላይ ነውና እና እህቶቼ አይዟችሁ፣ በርቱ። ሁሉም ነገር ለበጎ ነው። ቢሮ ላይ ያላችሁ ልጆች እግዚአብሔር ለእናንተም ጊዜ ያለው አይዟችሁ፣ ስራ አትምረጡ፣ ውጡና ስሩ፣ ያገኛችሁትን ስራ ስሩ። አገሬን ነው መሄድ የምትሉ ደግሞ አላችሁ። ለምን ማለት ሀገራችን ስንመጣ እንግዲህ ወይ ተበድረን ይሆናል ወይ ደግሞ በሬም ተሽጦም ሊሆን ይችላል። የሆነ እቃ ነገር የሆነ መሬትም ተሽጦ ሊሆን ይችላል። ስለዚህ የመጣ ነው ያንን ሳንመልስ እንዴት እንሄዳለን? ለምን እንሄዳለን እንዴ? በቃ የመጣንበት አንዴ ቆርጠን እስከመጣን ድረስ በቃ ልባችን ደንደን አድርገን ሁሉን ነገር ትተን መስራት ነው እንጂ ያለብን። እንዲህ አልተመቸም፣ እንደዚህ አልመሰለኝም ነበረ፣ እኔ ስመጣ እንደዚህ አላሰብኩም፣ እንደዚህ ይሆናል ብዬ አላሰብኩም ነበር የምትሉ ልጆች አላችሁና አልጋ ባልጋ ሊሆን አይችልም። እንደ ቤታችን በፈለገን ሰዓት ተኝተን በፈለገን ሰዓት ተነስተን አይደለም የምንሰራው። እዚህ 24 ሰዓት ነው 24 ሰዓት የሚሰራውና ለምን ሀገራችሁ ትመለሳላችሁ? ተረጋግታችሁ ልባችሁን ወደ አንድ አድርጋችሁ ለምን መጣሁ ብላችሁ አስባችሁ ስራችሁን ስሩ። ያልተማቻችሁ ደግሞ ቤታችሁን ቀይሩ። ቀይራችሁም ካልተመቸ እንግዲህ ያው ቻል አድርጎ መስራት ነው። ለትንሽ ጊዜ ቻል አድርጎ ሰርቶ ወደ ሀገር መግባት ነው እንጂ እንዴ እንደዚህ አላሰብኩምና ልሄድ ብላችሁ ተስፋ እንዳቆርጡ እህቶች፣ ተስፋ እንዳቆርጡ። የእውነት ተስፋ መቁረጥ መጥፎ ነው እና ከሀገራችንም እንደዚህ ተመልሰን ብንሄድም ጥሩ ነገር አይገጥመንም። ለምን መጣሁ ደግሞ እንላለን። ለምን ተመልሼ የመጣሁ እንላለን። እና ተስፋ ሳትቆርጡ ስሩ። ከዚህ ላለው ሌላው ምንድን ነው? ሰብስክራይብ፣ ሼር፣ ላይክ አድርጉልኝ፣ አበረታቱኝ። በያላችሁበት ሰላማችሁ ይብዛልኝ።